ሰላም ጤና ይስጥልኝ ሮጀር ነኝ። ዛሬ እጅግ በጣም ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ይህም ቪዲዮ የሚሆነው አርባ ምንጭ መምጣት የፈለጋችሁ ወይም ደግሞ ያቀዳችሁ ሰዎች የት ሆቴል ቡክ ላድርግ ወይም ደግሞ ሆቴል የት ነው መያዝ ያለብኝ፣ በእኔ አቅም የሚሄደው ሆቴል የትኛው ነው ብላችሁ ለተቸገራችሁ ለእናንተ ነው ማለት ነው። ስለዚህ በዚህ ቪዲዮ ላይ የተለያዩ ሆቴሎችን ሜንሽን እናደርጋለን ወይም ደግሞ እናነሳቸዋለን። የሚሰጡትን ሰርቪስ፣ ፕራይሳቸውን እና ማድረግ ያለባችሁን ነገር በሙሉ እናወራ ነው የሚሆነው ማለት ነው። ከዚህ ቪዲዮ መጨረሻ አካባቢ ላይ እዚህ አርባ ምንጭ ውስጥ ያሉ ሁሉንም ሆቴሎች ባይሆንም የተወሰኑትን ወይም ደግሞ ከ80% በላይ የሆኑትን ሆቴሎችን የስማቸውን፣ ስልክ ቁጥራቸውንና ሎኬሽናቸውን የማጋራችሁ ነው የሚሆነው። ስለዚህ ይህንን ቪዲዮ ተከታተሉ። ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉ። በመጀመሪያ ዝነኛውን ሃይሌ ሪዞርት አርባ ምንጭን አብረን እንይ። ይህ ሪዞርት የአርባ ምንጭን ውበት ለመመልከትና ጥሩ ጊዜ ለማሳለፍ ምን ያህል ይመቻል የሚለውን በዝርዝር እንይ። ሪዞርቱ የሚገኘው በአርባ ምንጭ ከተማ አባያ ካምፓስ አካባቢ ነው። ሪዞርቱ ሆነው ታዋቂውን አባያና ጫሞ ሐይቆች እንዲሁም በመካከላቸው ያለውን የጊዜ ድልድይ ቁልቁል መመልከት ይቻላል። እይታው በጣም አስደናቂና ለፎቶ የሚመች ነው። ከአርባ ምንጭ አውሮፕላን ማረፊያ በግምት 7 ወይም 8 ኪሎ ሜትር ርቀት ላይ ይገኛል። የሚሰጧቸው አገልግሎቶች ከመቶ በላይ ጽድት ያሉ ሩሞች፣ ስታንዳርድ፣ ዲሉክስ እና ፋሚሊ ስዊትን ጨምሮ 4 የተለያዩ ሰፋፊ ሬስቶራንቶች፣ 2 ባሮች፣ ዘመናዊ ጂም እና ሄልዝ ኬር፣ የህፃናት መጫወቻ፣ ነፃ ዋይፋይ፣ ሸትል ሰርቪስ የሚሰጧቸው ሰርቪሶች እጅግ በጣም በጥቂቶቹ ናቸው። እስቲ ደግሞ የሩም ሬታቸውን እንይ። ወይም ደግሞ ስታንዳርድ ሩም የሚባለው በአማካይ ከ$95 እስከ $130፣ ስዊት ግራንድ ቪው ከ$130 እስከ $150። እስኪ ደግሞ አሁን ወደ ፓራዳይዝ ሎጅ እንሂድ። ይህ ሎጅ ስሙ እንደሚያመለክተው የምድር ገነት ነው። ይህ ሎጅ በባህላዊ ቤቶችና በአስደናቂ እይታው ይታወቃል። የሚገኘው በአርባ ምንጭ አባያ ካምፓስ አካባቢ ሲሆን የሃይሌ ሪዞርት ጎረቤት ነው። ፓራዳይዝ ሎጅ ሆነው የአባያና የጫሞ ሐይቆችን እንዲሁም በመካከለኛ ያለውን የጊዜ ድልድይ ቁልቁለት ለማየት በጣም ምቹ ነው። የሚሰጧቸው ሰርቪሶች ከ100 በላይ በደቡብ ኢትዮጵያ ብሔረሰቦች ባህላዊ የቤት አሰራር ጥበብ የተሰሩ ክፍሎች፣ አባያና ጫሞ የተሰኙ 2 ሬስቶራንቶች፣ ትልቅ የዋና ገንዳ፣ የህፃናት መጫወቻ፣ ዘመናዊ ስፓ፣ የጥበብ ውጤቶች የሚሸጡበት የጊፍት ሾፕ፣ እነዚህ ጥቂቶቹ ናቸው። እስኪ ደግሞ አሁን ወደ ሩም ፕራይሳቸው እንሂድ። ስታንዳርድ ወይም ደግሞ መደበኛ ሩማቸውን ከ$111 ጀምሮ፣ ትዊናቸውን ወይም ደግሞ ደብል ሩማቸውን ከ$131 ጀምሮ፣ ፋሚሊ ወይም ደግሞ 5 ሰው ማስተናገድ የሚችለውን ከ$248 ጀምሮ ያከራያሉ። ይህ ክፍያ ሁሉንም አይነት ሰርቪሶችን ያጠቃለለ ነው። ሌላኛው ሴቻ አካባቢ የሚገኘው ውበቴ ሆቴል ሲሆን በምቹ መኝታውና ጣፋጭ ምግቦቹ ይታወቃል። ሌላው ዳሮስ ሆቴል መሀል አርባ ምንጭ ላይ የሚገኝ ባለ 6 ወለል ህንፃ ሆቴል ነው። በሚያዘጋጀው ቁርጥ በጣም ይታወቃል። አንጋፋው ቱሪስት ሆቴል የከተማዋን ብርት ላይ የሚገኝ ደማቅ ቀለም፣ በማራኪ ጋርደኑና በጣፋጭ ምግቦቹ ይታወቃል። ከዚህ በመቀጠል አርባ ምንጭ ውስጥ የሚገኙ ሆቴሎች፣ ሪዞርቶች እና ፔንሲዮኖች ስልካቸውንና ስማቸውን አስቀምጬላችኋለሁ። እንደሚጠቅማችሁ ተስፋ አድርጋለሁ። አርባ ምንጭና አካባቢው ላይ ያሉ ሆቴሎችን፣ ሎጆችን እና ሪዞርቶችን ለማየት የሞከርንበት ቪዲዮ ይህንን ይመስል ነበር። እናንተ የትኛውን ወደዳችሁት? ስትመጡ የት ነው ማረፍ የፈለጋችሁት ያሰባችሁት? ይህንን ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ እስከምንገናኝ ድረስ ባይ ባይ።